በየገዳማቱ በየበረሃው ስለተሰደዱት ፍቅርህን በመምረጥ የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲቦግራ። ሀይ እንዴት ናችሁ? በድጋሚ ተገናኘን። ዛሬ እንግዲህ ወመዘክር አንድ የበገና ፕሮግራም አለና እዛ ልንሄድ አስበናል ከወንድሞቼ ጋር። እስቲ ውስጥ ደግሞ እንደሚመስል አብረን እናያለን። ጀስት እስከምናየው ገኛ በጣም ጓጉተናል። ስለዚህ ሰዓታችን ደግሞ እየደረሰ አሁን ፕሮግራም ቆንጆ እንደሆነ ተስፋ አደርጋለሁ። አብረን እናይ ይሆናል። ስሜ ተለወጦ ዘምሃቤ ባልህ ራራልኝ ጌታ ነውርህን አልቆጠርህም። ፈሪሳውያኑ ካልበው ኢየሱስ ግን ያኔ በገናው ላይ የታሰሩት ቆዳዎች እነሱ ሲነዝሩ የሚፈጥሩት ሰውነት ላይ ቢሰማው ላይ ሁሉ የሚፈጥሩት ሁኔታ ለማለት ነው። ግን ንትረት ከዛ በላይ ይሰፋል። ንትረት ከዛ በላይ የሚሰፋበት ምንድነው? ንትረት ድምፅ እንደምን አላችሁ? ሊቀ ስልጣናት ቆሞስ አባ ሲራክ አድማሱ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ አስተዳዳሪ፣ እንዲሁም ደግሞ እዚህ የተገኛችሁ አባቶቻችን፣ በተለይ ደግሞ ይህን ዛሬ የምንነጋገርበትን ንዋየ ዜማ የቤተ ክርስቲያን ትልቅ መመኪያ የሆነ እዚህ የተገኛችሁ አባቶቻችን፣ በተለይ ደግሞ ይህን ዛሬ የምንነጋገርበትን ንዋየ ዜማ የቤተ ክርስቲያን ትልቅ መመኪያ የሆነ የአምደ ምሕረትም የቤተ መንግስትም ክብር መገለጫ የሆነ የዜማ መሳሪያ እያበዘራችሁ እያመሰገናችሁ የምትኖሩ የበገና ደርዳሪዎችን ደግሞ እንኳን ወደዚህ ወደ ኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ወመዘክር አዳራሽ ልዩ ዝግጅት በሰላም እግዚአብሔር አመጣችሁ ብዬ ሰላምታዬ ማቅረብ ፈልጋለሁ። ሁላችሁ የምንነጋገርበት ርዕሰ ጉዳይ በ5 ደቂቃ ነጥለን የምንነጋገርበት ጉዳይ አለ። ከዛ ባለፈ በመንፈሳዊ መንገድ ሰዎች እንደየሃይማኖታቸው ለመንፈሳዊ ተግባራት እንዲሳተፉ ማድረግ፣ ወደ ፈጣሪ ራሳቸውን እንዲያቀርቡ፣ እነዚህም ስንል ጸሎት፣ ጾም፣ ሌሎችም ነገሮች ይኖራሉ ማለት ነው። ከዛ ባሻገር በገና ነው የሕክምናው አካል አድርገን እንድንጠቀም አስፈላጊ ሆኖ ተገኝቷል ማለት ነው። ለምን ስንል እንግዲህ የሰው ልጅ ባዮሎጂካሊ በምን ሱስ ሊጎዳው ይችላል ስንል አንደኛው ብሬን ሪዋርድ የምንለው ይሄ ለአእምሮ ሽልማት የምንሰጠው መንገድ ይሄ ከዶፓሚን ጋር በተገናኘ አለ አይደለ? ከዛ ባለፈ ደግሞ ሌሎችም ነገሮች ይኖራሉ። ለምሳሌ ክሬቪንግ እና ዊዝድሮዋል። አንድ ሰው ሱስ ከገባ በኋላ ከዛ ለመውጣት ይቸገራል። አምጣ የሚለው ስሜት ይኖራል። ያንን ለማቋረጥ በሚሞክርበት ሰዓት ላይ አንዳንድ እጾች ኢቨን እስከ ሞት ድረስ ሊያስከትሉ ይችላሉ።
ሁላችንን ያድናል። አምላከ ቅዱስ ዳዊት የተመሰገነ ይሁን። በመጀመሪያ ክቡር ታዳሚዎቻችን እውነት ለመናገር እኔ እንደዚህ ውብ በሆነ መልኩ የሁሉ ሰው ይገኛል ብዬ ያልጠበኩም ነበረ። በገነኞች፣ የበገና ወዳጆች፣ በገነኞች ራሳቸው ደግሞ አረሳት ኢትዮጵያ በዕርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጅ በሰማይ የተረማመደ በጽድቅ አደባባይ አረሳት ኢትዮጵያ በዕርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል እግዚአብሔር ሰው ነው ተወዳጅ በሰማይ የተረማመደ በጽድቅ አደባባይ ታሪክ እነግራችኋለሁ። ከበገና ጋር የተያዘ በገና የሚያስደንቀኝ ስተሰማ የነበረውን ነገር ነግራችሁ የዛሬ 7 ዓመት አካባቢ የ8ኛ ክፍል ተማሪ ያለ የሚማርበት ቤት ውስጥ አንዲት ሴት በገና ይዛ ትመጣለች። ፈርስት ታይም ነው በገና እዛ ክፍለ ሀገር ነው ቦታው የመጣው ለመጀመሪያ ጊዜ በገና ያሉት ነዛቾች በጣም ተገረሙ፣ በጣም ተደነቁ። የመማር ፍላጎታቸው ለወንድማችን በእውነት ለመምህር የሚያስብል ትልቅ ምስጋና አለኝ። በዚህ ትውልድ በገናን እንድናውቅ ካደረጉን አንዱ ወንድማችን There's really not much you can do. So this big hurricane came through and devastated the northern Bahamas. The worst hurricane the world had ever seen. Now remember, I'm a scientist. I had been studying this for at least a decade prior to the storm. So I knew it was coming. So there's an extra level of frustration when you see the train coming and you're telling everyone, guys, there's a train coming. Everyone just sits on the tracks. You know, so then you're just like, no, there's a train, we have to go. I read the story back and forth. It was literally amazing. I think you should write it. It can be a great documentary or feature film, I don't know. It's amazing. Thank you. It's amazing. Thank you. So, Nina, Ermi, የሰው ዘመኑ የሚለውን የበገና መዝሙር ለመስራት ነበር። ብሩክስ ሪከርድስ የሚባል አንድ ሪከርድ ላይ ብናለን እኛ እሱ የኢትዮጵያ ሙዚቃ ላይ ይሰራ
ተጽናንተ እውነተኛ ወክብር ትባላለህ በነገሥታት በቀትር ኢየሱስ ምግባረ ጸጋ ንጉሥ ኢየሱስ